አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የቻናሌ ቤተሰቦቼ ሰላም ብያለሁኝ። እንግዲህ ያው ቢያንስ 6 ወር 7 ወር ይሆነኛል ከጠፋሁ ማለት ነው። ኧረ 7 እና 8 ትለኛለህ ለምድርክም ብያለሁኝ። ሁላችሁንም ሰላም ብያለሁኝ። ሰላማችሁ ይብዛ ይበልልኝ። ሀገራችንንም ሰላም አላህ ያድርግልን። በሰላምም ለሀገራችን ያስገባን። አላህ ወጥቶ ከመቅረት የሚጠብቀን። ሁላችሁንም ሰላም ብያለሁኝ። እንግዲህ ዛሬ ያው የመጣሁት የእውነት ምስኪን አሳዝናኛለች አቡ ማለት ነው ሀቢባ። በነገራችን ላይ ወላሂ አንዳንድ ስድቦች፣ አንዳንድ ኮሜንታተሮች ወላሂ አላህ ሂዳያ ይስጠን። የምንናገራቸው ነገሮች በቃ ወደ ፈጣሪ እንኳን እንትን የማይሉ ናቸው ማለት ነው። ከፈጣሪ የተሰጠን ነገር ወላሂ እኛ መሳደብ የለብንም። ለምን ይሄ ልጅ አልገዛውም፣ አልሸመተውም፣ ምንም አላደረገውም። ፈጣሪ ብቻ የሰጠው እስከሆነ ድረስ አንድ ሰው አምነው መቀበል እንጂ ፈጣሪ የነሳውን ነገር እንደዚህ አድርጎ ነስቶሃል ማለት እንደዚህ ማለት ወላሂ በጣም ይደብራል። ግን እኛ ኢትዮጵያኖች ስንባል ምን ነው በመቀኝነት አንደኛ እርገት የሌለን ምቀኛስ በራስ ስለሆነ አንድ ሰው እንትን ሲል በቃ ወጣ ብሎ ወደ ሚዲያ ሲናገር አብዛኛውን በቃ ቅስም በሚሰብር ሁኔታ ላይ ወላሂ ዙረው ወደ ቤተሰብ ነው የሚናገሩት ማለት ነው። ቅስም የሚሰብረውን ነገር ይሄ ደግሞ ከሚዲያ ልጅቱን እኮ አያስጠፋትም። መሳደብ ካስፈላጊ ተሆነ ደግሞ እሷ ነው በቃ አጥረግርጎ መጣል በስድብ ልጅ ላይ ሩጦ ፊጥ ማለት ቤተሰብ ላይ ሩጦ ፊጥ ማለት ወላሂ በጣም ይደብራል። ሱብሃንአላህ አላህ የሰጠው ነው። ድንቁሮ አይባልም። አላህ የሰጠው ነው። ከአላህ የመጣ እንጂ ከሌላ ነገር የመጣበት አይደለም። ኧረ ወደ ፈጣራችንን እንዙር። አውዝ ቢላ ምን ነው ልጅ ሰው በትልቅ እንደ ትልቅ እንኳን ትንሽ አያስብም እንዴ? በትልቅ ይብሳል አሁን ደግሞ ማለት ነው። ትናንሾቹ የተሰተሩበት ትላልቆቹ ደግሞ የተጃጃሉበት ነው። ወላሂ ትንሽ እንኳን ማለት ነው ትንሽ እንኳን በቃ እንደ ፈጣሪ ጋር እንደወጣላለሁ ይሄ ፈጣሪ የሰጠው ነገር ነው ብሎ ማሰብ እንኳን ለራሱ እኮ በጣም እንትን ነው ማለት ነው። ትንሽ እንኳን ልጅ ምን አደረገና የእውነት ልጁ ደግሞ በጣም ልጆቿ በነገራችን ላይ በጣም ያሳዝናሉ። ወላሂ በጣም ምስኪን ልጆች ናቸው። እሷ ላይፍ ላይ ትቀመጣለች ያን ሁሉ ሰዓት፣ ግን እንደ ልጅ እንኳን ወደዛ ብለው ፍጥር ግርሰት አይሉም። በቃ ከትምህርት ቤት ሲመጡ ቁጭታል እንጂ እንደዚህ ነሽ የእውነት በጣም አደብ ያላቸው ልጆች ናቸው። አይናገሩ ምን አይሉ ጸጥ ነው። ምንም እንኳን አማርኛ እንኳን ባይችል እኮ እናታቸውን ለራሱ ይረብሹ ነበረ ማለት ነው። እናታቸውን ለራሱ ይረብሻሉ። እነሱ ግን አይረብሹም። ምን አይሉ ጨዋ ናቸው። እናት ባጠፋ አጥፍታ ተሆነ እናት ትኖር ሳያሳደቡ አንዱ ባጠፋ ዳዋ ተመታ የሚባል ተረት አለ ማለት ነው። አንድ ሰው አጠፋና እናቲቱ ታጠፋች እናቲቱን እንጂ ልጅ ጋር ምን አካሄዳችሁ? ወይስ በልጇን ሰርበንባት እሷን አትመጣም ለማለት አስባችሁ ከሆነ ይህ እኮ ያጠብቃታል። እናት እኮ የልጆቿ መከራና ስቃይ ለልጆቿ የሆነችው የከፈለችው መስዋዕት ሁሉ ምንም ነገር ቢመጣባት ያጠናክራታል እንጂ አያጠፋትም። ይሄ ማለት ነው። በዛ አስባችሁ ከሆነ ተሳስታችኋል። አንድ እናት ለልጆቿ መስዋዕት በምትከፍልበት ጊዜ መከራም ቢመጣ ችግርም ቢመጣ ምንም ነገር ቢመጣባት ጥንካሬ ነው የምታገኘው እንጂ አትልፈስፈስ። በጥንካሬ ትደርሳለች እንጂ አትደክምም። ጥንካሬ ታጣለች፣ ትደክማለች፣ ትጠፋለች ብላችኋት የምታስቧት እናት አይደለም። እናት መቼም ቢሆን በልጆቿ ድርድርን አታውቅም። በልጆቿ ድካምን አታውቅም። በልጆቿ መሰልቸትን አታውቅም። እያጠፉ እንኳን እንዳላጠፉ የምታረግ ናት እናት ማለት ነው። ዛሬ ጊዜ ብዙ ጊዜ ልጅ የወለደ ያውቀዋል ያልወለደ አያውቅም ይባላል ማለት ነው። ግን ያልወለደም ይብሳል ማለት ነው። ያልወለደም እኮ እህት ወንድሙን ይዟል። ምንም ነገር ቢሆን አሳድጓል። ያለ እነሱም እንደ ልጅ ይደረጋሉ። ታላቅ እህት ለታናሽ እህትና ለታናሽ ወንድሟ እንደ እናት ትሆናለች፣ እንደ ሁለተኛ እናት ትሆናለች። ማንኛውም ሰው የወለደ ያልወለደ የለውም ማለት ነው። ግን ደግሞ እንደዚህ መናገር እንደዚህ መነጋገጥ ነገር አውዝ ቢላ በትልቅ ብሷል። አሁን ደግሞ ማለት ነው
እና አትራራጡ፣ አትሰዳደቡ። ትንሽ እንኳን ፈጣሪን ፍሩ ማለት ነው። በፈጣሪ ስራ አትግቡ። ፈጣሪ የሰጠውን ነገር ፈጣሪ እስከሚመልሰው ድረስ፣ ፈጣሪ ያልሰጠውን ደግሞ ማንም ሰው እንትን አይልም ማለት ነው። ስለዚህ መጀመሪያ ልቦናችሁን አዝዱ ማለት ነው። ፈጣሪ የሰጠውን ስራ ላይ የምትናገሩ መጀመሪያ ልቦናችሁን አዝዱ። ነገ ጧት እኛስ ብንወልድ ምን እንሆናለን ብላችሁ አስቡ። ነገ ጧት የኛ ልጆችስ ምን ይሆናሉ ብላችሁ አስቡ። ማሰቢያችሁ ወዴት እየዞረ ነው? ወደ ማላመጣችሁ ዙሯል እንዴ የምትሳደቡ ሰዎች እንዴ? ኧረ ትንሽ እንኳን ይደብራል። አትግቡ በፈጣሪ ስራ።